99% ሰዎች ChatGPT በትክክል የተጠቀሙበት አይደለም። ምክንያቱ ምንድነው? ብዙ ጊዜ ChatGPT የሚጠይቀው ጥያቄ እጅግ በጣም ቀላል የሆነ ፕሮምፕቱም ልክ ያልሆነ ነገር ከዛም የሚሰጠን አውትፑት በጣም ዊክ የሆነ አውትፑት ይሆናል። በዛሬው ቪዲዮአችን ChatGPT እንዴት አድርገን መጠቀም እንዳለብንና ፕሮምፕት ስንሰጥም ምን ነገሮችን ማተኮር እንዳለብን እንመለከታለን። ቻናላችንን ሰብስክራይብ ያድርጉ። ይመቻችሁ። ብዙ ሰዎች ChatGPT እንደ ጉግል ሰርች ነው የሚጠቀሙበት። ማለትም what is AI እያሉ ይጠይቃሉ፣ give me a recipe እያሉ ይጠይቃሉ፣ write me an email እያሉ ይጠይቃሉ። ይሄ ግን በጣም ቀላል የሆነ ትዕዛዝና እንዲሁም ደግሞ በጣም ዊክ የሆነ ሪዛልት ነው የሚሰጠን። ChatGPT ፓወርፉል እንደሆነም በዚህ መንገድ ማየት አንችልም። ChatGPT በጣም ምርጥ የሆነ መልስ እንዲሰጠን ወይም ደግሞ ፓወርፉል የሆነ ሪዛልት እንዲሰጠን ከፈለግን ሶስት ነገሮችን ማካተት ይኖርብናል። አንደኛው ስትራክቸር፣ ሁለተኛው ሮል፣ እንዲሁም ሶስተኛው ኮንቴክስት። ChatGPT ፓወርፉል የሆነና ፐርፌክት የሆኑ አንሰሮች እንዲሰጧችሁ ከፈለጓችሁ እነዚህን መንገዶች ይከተሉ። በዚህ ኤግዛምፕል በደንብ ኤክስፕሌን አደርግላችኋለሁ። አንደኛው give it a role፣ ማለትም የሆነ ሮል ስጡት ለChatGPT። ChatGPT እንደ ሲኒየር ኢንጂነር ወይም ደግሞ እንደ ኮች ቁጠሩት፣ እንደ ክሪር ኮች ማለት ነው። ሮል ሰጣችሁት ማለት ነው። ሁለተኛ give it a context፣ ኮንቴክስት ስጡት። ለምሳሌ ወደ ተለያየ ፊልድ መግባት የምታስቡ ከሆነ ወደ ዴታ አናሊስት ሮል ልገባ ነው ካላችሁ፣ ወደ ፍሮንት ስታክ ዴቨሎፕመንት ልገባ ነው ካላችሁ ስጡት፣ ኮንቴክስት ስጡት፣ give it context። ከዛ give it clear task፣ ለምሳሌ rewrite the email professionally፣ create a 30-day plan። እነዚህ ኤግዛምፕሎች ሊሆኑ ይችላሉ። ከዛ በመቀጠል ደግሞ give constraints፣ ኮንስትሬንት ማለትም ማብቂያ የሚሆኑ ነገሮችን ስጡት። አንደኛ keep it short፣ maximum 5 steps ልትሉት ትችላላችሁ። ስለዚህ እነዚህን አራት ነገሮች፣ አራተኛው ነገር ኮንስትሬንት ብዬ የጨመርኩት ነገር እንዲያሳጥርላችሁና ምርጥ መልስ እንዲሰጣችሁ ለማድረግ ነው። ስለዚህ ሮል ትሰጡታላችሁ፣ ከዛ ኮንቴክስት፣ ከዛ በኋላ ታስክ ትሰጡታላችሁ ማለት ነው። ሌላው የምንመለከተው ደግሞ ጉድ ፕሮምፕት እና ባድ ፕሮምፕት ወይም ደግሞ እናንተ የምትጠይቁት ጥያቄ ጥሩ ጥያቄ ወይም ደግሞ መጥፎ ጥያቄ ተብሎ ሊከፈል ይችላል። ለምሳሌ ባድ ፕሮምፕት የሚባል ኤግዛምፕል ስጣችሁ ራይት ሚ ሬዝሜ ብላችሁ የምትጽፉት በጣም ሮንግ የሆነ ባድ ፕሮምፕት ነው፣ ትክክለኛ ያልሆነ ፕሮምፕት ነው። ትክክለኛውን ደግሞ ጉድ ፕሮምፕት እንዴት እንደሚጻፍ ልንገራችሁ ነው። ዩ አር ኤ ሲኒየር ኮች፣ ማንን? ChatGPT እያላችሁት ነው። አይ አም ሊቪንግ ሂር፣ እንደዚህ ቦታ ነው የምኖረው። አፕላይ ማድረገው ሮል ለዚህ ሮል ነው። ሪራይት ማይ ሬዝሜ፣ ፕሮፌሽናሊ በጣም አሪፍ አድርግልኝ። ክሊር አድርገው፣ ኮንፊደንስ ማሳይበት። ከዛም ኪፕ ኢት አንደር፣ የፈለጋችሁትን ላይን 5 ላይን 6 ላይን ከፈለጋችሁ ኪፕ ኢት አንደር እንደዚህ ላይን ብላችሁ ፕሮምፕቱን ጽፉታላችሁ። ልዩነቱን አያችሁታ? የመጀመሪያው ራይት ሚ ሬዝሜ ነበር። ይሄ በጣም ባድ የሆነ ፕሮምፕት ነው። ሁለተኛው ግን ኮንቴክስት ሰጣችሁት፣ ሮል ሰጣችሁት፣ ታስክ ሰጣችሁት። እንደዛ አድርጋችሁ ስትጽፉ ፐርፌክት የሆነ አንሰር ይሰጣችኋል ማለት ነው። ሌላው በጣም ፓወርፉል የሆነ መንገድ ChatGPTን አንድ ነገር ለመማር መጠቀም ነው። አሁን ለምሳሌ አሁንም ባድ ፕሮምፕት እና ጉድ ፕሮምፕት የሚባለውን እንመልከት። ባድ ፕሮምፕት ለምሳሌ teach me SQL ብላችሁ ብትሰጡት that's a bad prompt። ይሄ ባድ ፕሮምፕት ወይም ደግሞ ልክ ያልሆነ ጥያቄ አጠያየቅ መንገድ ነው። ትክክለኛው ወይም ደግሞ ጉድ ፕሮምፕት የሚባለው ልንገራችሁ። you are an expert data engineer ትሉታላችሁ። ከዛ teach me SQL from zero with examples ትሉታላችሁ። ከዛ break it into 10 lessons ትሉታላችሁ። ከዛ after each lesson give me 3 problems to solve ትሉታላችሁ። ስለዚህ ምን ሰጣችሁት? ታስክ ሰጣችሁት፣ ኮንስትሬንት ሰጣችሁት፣ ሮል ሰጣችሁት፣ እንዲሁም ደግሞ ኮንቴክስትም ሰጣችሁት ማለት ነው። አያችሁታ እንዴት የተለየ ፕሮምፕት እንደሚሆን ከመጀመሪያው ፕሮምፕት አንፃር ጉድ ፕሮምፕት እና ባድ ፕሮምፕት መለየት አለብን ማለት ነው። እንደዚህ በመጠቀሙበት ጊዜ ChatGPT ትክክለኛ አስተማሪያችሁ ወይም ደግሞ ከChatGPT በጣም መማር ትችላላችሁ ማለት ነው። ሌላኛው ደግሞ ትክክለኛ ወይም ደግሞ creating a real plan using ChatGPT። ብዙ ጊዜ ChatGPT ጥሩ ያልሆነ ፕላን ይሰጠናል ሲሉ ልሰሙ ትችላላችሁ ሰዎች። ነገር ግን እንደዚህ አይነት ፕሮምፕት ተጠቀሙ። ምን ትሉታላችሁ? you are a tech mentor፣ ሮል የሰጣችሁት ነው። አያችሁ? ከዛ ምን ትሉታላችሁ? create a 30-day learning plan for someone who is living እንደዚህ ብላችሁ ታስገባላችሁ። ከዛ ምን ለመማሩ ነው ያሰባችሁት? let's say Python ለምሳሌ who wants to learn Python። ከዛ ምን ትሉታላችሁ? include daily tasks exercises፣ እንዲሁም ደግሞ ፕሮብሌሞች ሶልቭ እንድታደርጉም እንዲሰጣችሁ ታደርጋላችሁ። ስለዚህ አሁን ChatGPT ምን አደረጋችሁት? ለዚህ ክሪር ወይም ደግሞ ለዚህ ለፓይተን ለመማር ላሰባችሁት ነገር ሜንቶር አደረጋችሁት ማለት ነው። ስለዚህ አያችኋ የምትሰጡት ጥያቄ በጣም ወሳኝነት አለው ChatGPT ላይ ፕሮምፕት የምታደርጉት ነገር ማለት ነው። ሌላው ደግሞ የምንመለከተው ምንድነው ChatGPT ለቢዝነስ እና እንዲሁም ደግሞ ፕሮዳክቲቪቲ እንዴት ነው መጠቀም ያለብን። ከፈለጋችሁ ፕሮምፕቱ ምን ትላላችሁ? you are a marketing expert ትሉታላችሁ። ChatGPT ሮል ይሰጣችሁት ነው። ከዛ create እንደዚህ አይዲያዎች for this audience ኦዲየንሳችሁንም ትነግራላችሁ። ከዛ አይዲያችሁን ትነግራላችሁ። ወይም ሶሻል ሚዲያ የሚሰሩ ከሆነ በዚህ ፕላትፎርም ላይ ይሄን ያህል አይዲያ ስጠኝ፣ ይሄን ያህል ቶፕ 10 የሆኑ አይዲያዎችን ስጠኝ በዚህ አይዲያ ላይ፣ ወይም ደግሞ አይዲያውን እናንተ ተነግሩትና በዚህ አይዲያ ላይ 10 ወይም ደግሞ 15 የሆኑ ሾርት ሊስት አድርገህ ንገረኝ፣ እንዴት አድርጌ ነው አፕሮች ማድረግ ያለብኝ ብላችሁ ጠይቁታላችሁ። እንዲሁም ደግሞ ኢሜል ራይቲንግ ስትጽፉ ደግሞ ኢሜሉን ሪፕላይ እንዲያደርግላችሁ ወይም ጽፉላችሁ ከፈለጋችሁ ፕሮፌሽናሊ ምንም ነገር ዋናው
ሐሳቡ ሳይቀየር ነገር ግን ሞር ፕሮፌሽናል እንዲሆን አድርጎ እንዲጽፍ ማድረግ ትችላላችሁ። በመጨረሻም እነዚህን 4 ነገሮች ያስተውሉ። AI በጣም በትክክል ወይም ደግሞ ጥሩ አንሰር የሚመልስላችሁ በትክክል ከጠየቃችሁት ነው። ኮንፊውዝ ካረጋችሁት ኮንፊውዝድ የሆነ አንሰር ነው የሚሰጣችሁ። the more context you give the better answer you get። ኮንቴክስታችሁ በጣም በትክክል የምጽፉት ከሆነ የምታገኙትም አንሰር በጣም ጥሩ የሆነ አንሰር ታገኛላችሁ። እንዲሁም ደግሞ ChatGPTን የምጽፉበትን መንገድ ኢምፕሩቭ እንድታደርጉም መጠየቅ ትችላላችሁ። በመጨረሻም ChatGPTን እንደ ቲሜት ተጠቀሙት። ሰርች ኢንጂን አይደለም ChatGPT። እንደ ቲሜት፣ እንደ ሜንቶር፣ እንደ ሮል የሰጣችሁት ታስክ እየሰጣችሁት ኮንቴክስት እየሰጣችሁት ነው መጠቀም ያለባችሁ። ስለዚህ ChatGPTን በዚህ መልኩ መጠቀም የምትጀምሩ ከሆነ በጣም ፕሮዳክቲቪቲያችሁን በጣም ያሳድገዋል። ምን ያህል ፓወርፉል ቱል እንደሆነ በደንብ ትረዱበታላችሁ ማለት ነው። ይህን የመሰሉ ቪዲዮዎች ስለ AI ስለ ቴክ እንዲሁም ደግሞ ስለተለያዩ ክሪሮች እንደዚህ ቪዲዮዎች የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ይመቻችሁ።